አሁን ደግሞ የተከበራችሁ ተከታታዮች የንባብ አይነቶች በሚል ርዕስ መተናል። የተወደዳችሁ የጽቡ ልሳን ተከታታዮች እንደሚታወቀው የንባብ አይነቶች ብዙውን ጊዜ ሶስት ናቸው። ምንድነው የታወቁ ቅድመ ማለት መግቢያ የንባብ ይሄ አብዛኛው ተነሺ፣ ሰያፍ፣ ወዳቂ፣ ተጣይ የሚባለው የቁም ንባብ አናባብ ስልት ነው። ግን ሌላው መግቢያ ንባብ ቁም ከመግባታችን በፊት ግዕዝና ውርድ የሚባል አለ ማለት ነው። ግዕዙ በሁለትና በሶስት እያደረግን የምናነበው ሲሆን ውርድ ደግሞ የሆነ አሳዛኝ የሚያሳዝን ዜማ በማድረግ የምንጠቀምበት ነው። ቁም ደግሞ ብዙውን ጊዜ በመጻሕፍት በቤተክርስቲያን የምንጠቀምበት ቁም ንባብ ይሆናል ማለት ነው። እና አሁን ብዙ ሰዎችን የሚከብዳቸው ይህንን ቁም ንባብ በቀላሉ እንማራለን አንድ ላይ ማለት ነው። እሺ እንቀጥል። የመጀመሪያው ተነሺ ይባላል። ተነሺ ወይም ተንሳኢ ይሉታል በግዕዝ። ሁለተኛው ደግሞ ሰያፍ ይባላል። ሰያፍ የሚሰየፍ። ሶስተኛው ደግሞ ወዳቂ ይባላል። ወዳቂ የሚወድቅ እንደዚህ ወደቅ ብሎ እናያለን፣ ችግር የለውም። አራተኛ ደግሞ ተጣይ ይባላል ማለት ነው። ተጣይ አንድን ቃል የአነባበብ ስርዓቱን ለማወቅ መለያ አለበት። ፎርሙላ የሚለው ህግ አለበት። ዝም ብሎ አናነሳውም። ዝም ብለን ወዳቂ፣ ዝም ብለን ተጣይ፣ ዝም ብለን ሰያፍ አንለውም። ህግ አለው፣ የራሱ የሆነ ስርዓት አለው ማለት ነው። ግን ሰዎች ስለሚከብዳቸው የተነሺ ነው ብዙን ስለሚከብደን ስለሚያስቸግረን የወዳቂ ምናምን ይባላል። አሁን ግን በቀላሉ መንገድ በሚረዳን መልኩ እንናገርበታለን ማለት ነው። የመጀመሪያው መለያው መድረሻ ቀለም የሚባለው ማወቅ አለብን። መድረሻ ቀለም የመጨረሻው ቀለም ማለት ነው። ሌላው የሆሄያት ተጽዕኖ የሚባል አለ። ተጽዕኖ በተለይ በተጸውዖ ስም ላይ ተጽዕኖ አለ። ተጽዕኖዎች አሉ። በጣም አክቲቭ የሆኑ ሆሄያት አሉ። ሌላው ደግሞ ትንሽ ፈዘዝ ያሉ ፓሲቭ የሆኑ አልፋቤቶችም አሉ ማለት ነው። ሶስተኛው ደግሞ ተነባቢ ቀለም ሲሆን ደግሞ አንድ ላይ እንዲነበብ ያደርገዋል። ተነባቢ ነው ወይስ አይደለም የሚለውን መለየት ያስፈልጋል። ሌላው ደግሞ የቃሉ ባህሪ ስም ነው ወይስ ግስ ነው የሚለውን ማወቅ አለብን። ምን አይነት ስም ነው? ስመ ተጸውዖ ነው ወይስ ምን አይነት ስም ነው? ግስ ከሆነስ ምን አይነት ግስ ነው ምናምን የሚለውን ስናውቀው አናው አይከብደንም ማለት ነው። አሁን ተነሺ ንባብ ስንሄድ ተነሺ ማለት ስሙ እንደሚነግረን የሆነ የሚነሳ ማለት ነው። አናው የሆነ ኃይለ ቃል ነገር ያለበት እንደ ቁጣ ቃል የሚናገር ማለት ነው። በተለይ ተፈላጊውን ቀለም አንስቶ ወይም አንዝሮ አስነስቶ የሚያነብ ወይም የሚነበብበት የንባብ ስርዓት ነው ማለት ነው። ይህንን ለመለየት የምንጠቀምበት አንዱ መድረሻ ቀለም ነው። ለምሳሌ በግዕዝ በካዕብ በሳልስ በራብ እና በሳብ ሊሆን ይችላል ማለት ነው። ሊደርስ ይችላል። ይሄ እንዴት ነው? በሳድስ ብቻ የለም። ይሄ በሳድስ ምንም ተአምር ተነሽ የለም ሰያፍ ካልሆነ በስተቀር ማለት ነው። ይሄ አለ። ለምሳሌ በግዕዝ ከሆነ ግዕዝ ከሆነ ቆመ፣ ገብረ፣ ሐቅለ፣ አንፈር፣ አጸ፣ ሰበከ፣ መጻ እያልን እንሄዳለን ማለት ነው። ኖመ እያል የሆነ በቃ መጨረሻው ግዕዝ ሲሆን በዚህ መንገድ ይህንን የሚመስሉትን ተነሽ እናደርገዋለን ማለት ነው። ቆመ
ገብረ ሐቅለ አንፈር አጸ ሰበከ የሆነ በላይ ይነሳል ማለት ነው። በካዕብ ደግሞ ብዙ ቁጥር የሚመስሉ ነገሮች ቆሙ፣ በብዙ ሰዎች ማለት ነው። እነሱ ቆሙ፣ ገብሩ ሐቅሉ አንፈር አጹ ሰበኩ ናሙ በሉ ኦዱ እንደዚህ እያለ ይሄዳል ማለት ነው። ቀደሱ ዘመሩ በቃ እንደዚህ ነገሮች ብዙ ቁጥር ማለት ነው። በሳልስ ደግሞ ትእዛዝ ነገር ያለበት ሴት ነገር ይመስላል። ይሄ የሴት ቁሚ፣ ግበሪ፣ እቅሊ፣ ስብኪ፣ ቀድሲ፣ ዘምሪ እንደዛ እያለ ይሄዳል ማለት ነው። በራው ደግሞ ብዙ ቁጥር ሴቶች የሆኑ ቆማ፣ ቀደሳ፣ አእመራ፣ ያእመራ፣ ይኑማ፣ ይምጻ እንደዛ ነገሮች ያስኬዳል ማለት ነው። በሳብዕ ሲሆን ደግሞ አስመረቶ፣ ይሴቦ፣ ይግብሮ እያለ ይህንን የሚመስሉትን ተነሺ ይሆናሉ ማለት ነው። በልአቶ እንደዚህ አስመረቶ ነገሮች ግን ሁሉም በግዕዝ ወይም በሌሎች የጨረሰ ሁሉ ተነስቶ ይነባል ማለት አይደለም። ይህንን ማወቅ ይገባናል። ሁሉ ግዕዝ ብዙ ጊዜ ግዕዝ ሲባል ሁሌ የሚነሳ የሚመስላቸው አሉ፣ አንዳንዴ አይነሳም ማለት ነው። ይህንን ማወቅ ያስፈልጋል። ህገ ወጦች የሆኑ ለምሳሌ ስናይ ህዬ የሚለው እዛ ያለ ማለት ነው። እዛ አለ ስንል እወ አይነሳም። ቁጥሮች አይነሱም። አሃደ፣ ክልኤተ፣ ሰለስተ፣ አርባዕተ ምናምን እያለ በግዕዝ ቢጨርሱም ተነስተው አይነበውም ማለት ነው። ህግ ጣሷሉ ማለት ነው። በካዕብም ቢሆን አሃዱ፣ ክልኤቱ፣ ሰለስቱ በተለይ ቁጥሮች አይነሱም ማለት ነው። በጨረሱም አይነሱም ነው። ሌላው ቀለማቸው ተነባቢ ቀለም ምን ማወቅ ያስፈልጋል። ቅድመ መድረሻቸው ቆጣ ነዘር ብሎ ይነበባል። የሆነ ተነባቢ ቀለም የሚባላል የሆነ የሚይዘው ነገር አይመረ ወረደ የሆነ ቀለሙ በደንብ የሚነበብ ማለት ነው። ቀተለ ሐወፀ ይላል። ሐወፀ እንደዚህ ነገር ማለት ነው። ሌላው የቃል ክፍል አብዛኛው ተነስተው የሚነበቡ ቃላት ግሶች ናቸው። ብዙውን ጊዜ ተነሺ ተብሎ የሚጠሩ ማለት ነው። ግን 3 ቀለማት ሲሆን በተለይ በግዕዝ ጀምሮ ቅድመ መድረሻቸው ሳድስ በሆኑ ግሶች ሳድሱ ተውጦ ይነበባል ማለት ነው። ተውጦ ይነበባል። በመሃሉ ሳድስ ሲሆን ማለት ነው። በመሃሉ ሳድስ በተለይ 3 ቃላቶች ሲሆኑ ያሉት ቃላቶቹ በመሃሉ ሳድስ ሲሆን ገብረ ብ የሚላል ገብረ አይባልም። ገብረ ቡን ይዋጣል፣ በውስጥ አለ ግን ብዙ አይነበብ ማለት ነው። ፈርሃ፣ መርሃ፣ መጻ፣ በልዓ እንላለን ማለት ነው። እንደዚህ ነገሮች አሉ ማለት ነው። ምሳሌዎችን ስናይ ተነሺ የተነሺ ምሳሌዎች ሐረ ስተት አለበት ጽፉ መሰለን ሐረ 10 ወክልኤተ አርድእተ እንላለን። ቁጥሮች ስለሆኑ አይነሱም። በመጀመሪያው እንዳየነው አሃደ፣ ክልኤተ፣ ሰለስተ፣ አርባዕተ፣ 10 ቢሆን አይነሳም ማለት ነው። ሐረ ግን ግስ ነው፣ ይነሳል፣ መረጠ ማለት ነው። ሐረ 10 ወክልኤተ አርድእተ 12 ደቀ መዛሙርት መረጠ ማለት ነው።
አርድእት ተማሪዎች መረጠ። ሌላው አቅረብኩ ለከ እሳተ ወማየ ደይዴከ ሀበ ዘፈቀድከ። አሁን ትኩረት ማድረግ ያለብን ተነሺዎች የሆኑትን መረዳት ያስፈልጋል። ተነሺ ለምሳሌ በመጀመሪያው ያለው ሀሬ አለ መረጠ። ሀሬ ተነሺ ነው። አሰርተ ወክልየተ እናየዋለን ወዳቂ ናቸው ያሉት። አሰርተ ወክልየተ አርድእተ ምንድነው? ተነሺ ነው ማለት ነው። ተነሺ አርድእተ ይላል። ሀሬ የሆነ ተመሳሳይነት አላቸው፣ ተነሺ ናቸው። ሁለተኛው ደግሞ አቅረብኩ ምንድነው? ተነሺ ነው። አቅረብኩ እንለዋለን። ሁለተኛው አቅረብኩ ለከ ለአንተ፣ ለከ ይነሳል። እሳተ ወማየ ይህም ይነሳል። ደ ይላል። ይሄ ምንድነው? ተጣይ ነው እናያለን። ሁለት ሲሆኑ ሁለት ሆኖ ተነሺ የለም። ሁለት ቃላቶች ሆኖ ምን ቢሆን ሰያፍም አይሆንም። ደይ አይባልም። ደይ እንደ ወዳቂ እንደ ተጣይ ነው የሚባለው። ይሄ ተጣይ ኢዴከ ሀበ ዘፈቀድከ። ይህ ምንድነው? ተነባቢ አንድ ላይ ይነበባል። ሀበ ዘፈቀድከ እንላለን ማለት ነው። እሳትና ውሃ አቅርቤልሃለሁ፣ እጅህን ወደ ፈለክበት ስደድ ይላል። አስገባ፣ ስደድ። ንሴብሐከ እግዚኦ፣ እናመሰግናለን ጌታ ይላል። ጌታችን እናመሰግናለን ይላል ማለት ነው። አሁን ምን አይተናል ማለት ነው? በግዕዝ፣ በካዕብ፣ በሳልስ፣ በራብዕ እና በምን ሌላ አለ? በሳብዕ አለ ማለት ነው። በሳድስና በሐምስ ግን የተነሺ የሚባለው የለም፣ አይታወቅም ማለት ነው። በሐምስም የለም፣ ምንም የለም ይባላል። በሳድስም ሰያፍ ወይም ካልሆነ በስተቀር እንጂ ተነሺ የሚባል በሳድስ የለም ማለት ነው። እና ለዛሬ የነበረን ስለ ተነሺ የአናባብ ስልት ይህንን ይመስላል። ሌላ ደግሞ ሌሎቹ እነ ተጣይ፣ እነ ሰያፍ፣ እነ ወዳቂ አናባባቸው እንዴት ይመስላል የሚለውን እናያለን። እስከ ቀጣይ ክፍለ ጊዜ መልካም ጊዜ ይሁንልን። ደህና ሁኑ። ያላችሁን አስተያየት ጻፍ ያደረጋችሁ የሚል መልእክት አለኝ። ደህና ሁኑልኝ። ቻው።